ችግር እንዳለ አቃለሁ። ሰላም እንደምን አላችሁልኝ? ጤናችሁ ሁሉ አማን ነው ወይ? ይሄንን ቪዲዮ ኮፒ ሊንክ አታድርጉ፣ ዲዩትም አታድርጉ። ነገር ግን ረገጥ አድርጋችሁ ሼር እንድታደርጉልኝ እፈልጋለሁ። ምክንያቱም ይሄ ቪዲዮ ለወይዘሮ ዘርፌ ከበደ አድርሱልኝ። እባካችሁ ሼር አድርጋችሁ አድርሱልኝ። እንደሚታወቀው ዘርፌ ከበደ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያለች ብዙ የዘመረቻቸው ዝማሬዎች አሉ። አሁን ግን ድንገት አይምሮዋ ላይ መዳን በማንም የለም የሚል ድምጽ ብልጭ ብሎባት መጽሐፍ ቅዱስን ስትገልጠው አወቀችውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላ እንደሄደችና ኢየሱስ እንደገባት ተናግራ ኮኮበለለች ቆይታለች። እና ዛሬ ጥያቄ ምንድነው? ዘርፌ ከበደ ሆይ በዩቲዩብ ቻናልሽ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያለሽ በጣም ብዙ ዝማሬዎችን ዘምረሻል። አሁን ወደ ተሻለ ብርሃንና መገለጥ ደርሻለሁ፣ በፊት የነበርኩበት ተረት ነው ጨለማ ነው ብለሽ ነግረሽን አሁን ደግሞ ወደሚደነቅ ብርሃን ውስጥ እንዳለሽና ለኢየሱስ ብቻ የሚታወጅ ቃልና ስንኝ ዝማሬ ነው ያለኝ ካልሽ እንኪያስ ታዲያ ዩቲዩብ ቻናልሽ ላይ ያስቀመጥሻቸውን ዝማሬዎች ለምንድነው የማታነሻቸው? አብሶ ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም የዘመርሻቸው ዝማሬዎች አሉ። ታዲያ ዝማሬም ምስጋናም ለኢየሱስ ብቻ ነው በሚል ተቋም ውስጥ ያለ ሰው እንዴት እመቤታችንና የቅዱሳን መላእክትን ዝማሬ ዩቲዩብ ቻናሉ ላይ ሊያስቀምጥ ይችላል? ገንዘብንም ወዶ ዝማሬውን ጠልቶ አይሆንም። ስለዚህ አንቺ እውነተኛ የወንጌል መገለጥ ውስጥ ካለሽና በፊት የነበርሽበት ህይወት ጨለማ ከሆነና በኢየሱስ ክርስቶስ ላይ የመደረብ ዝማሬዎችን አድርገሽ ከሆነ ለምን አሁን አታነሺው? አንሺዋ። እባብን ግደል ከነበትሩ ገደል ይላሉ አበው ሲሰርቱ። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። መተው ነው ያለብሽ። እንዴት ስለ እመቤታችን ባመሰገንሽው ምስጋና ገንዘብ ትወስጃለሽ? እንዴት ትወስጃለሽ? ነውር እኮ ነው እንዴ! ኃጢአትም አይደል እንዴ? እኛ አልገባን ጨለማ ውስጥ ያለን ተረተሩት ውስጥ ያለን እኛ እንዘምር እንጂ አንቺ ምን በወጣሽ እንዴ? ያኔ ባለማወቅ ተሳስተሽ ባለመረዳት ነው የዘመርሽው። ስለዚህ ዩቲዩብ ቻናልሽ ላይ ያለውን የእመቤታችን ምስጋና አንሺው። አውቃለሁ እረስተሽው ነው። ችግር እንዳለ አውቃለሁ። ትንሽ ያልና ትረሻለሽ። ላስታውስሽ ብዬ ነው። ከዛ መሃል ዝማሬዎችሽ ጸጋን የተሞላሽው የሚል ዝማሬ አለሽ። ይሄ ዝማሬሽ በነገራችን ላይ ይሄ ዝማሬ ከ5000 በላይ ላይክ አለው። እዛ በላይ ደግሞ ከ1.7 ሚሊዮን በላይ ቪው አለው። ታዲያ ልባም ከሆንሽ ይሄን መዝሙር አንሺው። እስቲ አንቺ እውነት ወንጌል አማኝ ከሆንሽ በኢየሱስ ክርስቶስ ላይ የሚደረብ ዝማሬና ምስጋና የለም ካልሽ አንሺው። አታነሺውም። ምክንያቱም